አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ በዝተርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አዳዲሶች ነባሮች ደግሞ በኮሜንት በላይክ በሼር አበረታቱኝ። ሀባይብ ገልቢ ሀገራችን አላህ ሰላም ያድርግልን፣ በያለንበት ይጠብቀን እያልኩኝ ዛሬ ደግሞ በአዲስ መጥቻለሁ። ከተጠቀምኩበትና ሳነብ ካገኘሁት ለካፍላችሁ ወድጄ መጥቻለሁኝ። እሱ ምንድነው? ጥቅል ጎመንን መመገብ የሚያስገኛቸው የጤና ጥቅሞች። አንደኛ፣ ካንሰርን ይከላከላል። ጥቅል ጎመን በውስጡ የያዛቸው ንጥረ ነገሮች ሉፔኦል፣ ሲንግሪል እና ሰልፎረፌን የካንሰርን እድገት መከላከል አቅም እንዳይኖረው እንዳደርጉ ጥናቶች ያሳያሉ። ሁለተኛ፣ የሰውነት መቆጣት እንዳይኖር ይከላከላል። ይህም አላርጂ፣ የመገጣጠሚያ ህመም፣ ትኩሳት እና ሌሎች የቆዳ ችግሮች እንዳይከሰቱ ይረዳል። ሶስተኛ፣ እይታን ያሻሽላል። ጥቅል ጎመን ቤታ ካሮቲንን በውስጡ ስለያዘ ከእድሜ ጋር ተያይዞ የሚመጣን በጥራት የማየት ችግር በተወሰነ መልኩ ይከላከላል። አራተኛ፣ ክብደትን ለመቀነስ። ጥቅል ጎመን በአብዛኛው ክብደት ለመቀነስ የሚሞክሩ ሰዎች እንዲመገቡት ይመከራል። ጥናቶች እንደሚያሳዩት ከሆነ በውስጡ የያዛቸው ቪታሚኖችና ሌሎች ንጥረ ነገሮች የጥጋብ ስሜት እንዲሰማን ቢያደርጉም የካሎሪን መጠኑ እጅግ ያነሰ በመሆኑ ክብደትን መጨመርን ይከላከላል። አምስተኛ፣ የአንጎልን ጤና ያዳብራል። ጥቅል ጎመን በውስጡ ቪታሚን ኬ እና አንቶኪዋን ስለሚይዝ የአንጎልን ስራ ማፋጠንና ትኩረት መጨመር እንዲኖር ያደርጋል። ውድ ቤተሰቦቼ እዚህ ጋር ላቋርጥና ስለ ክብደት መቀነስ ማለት ነው። እኔ ለክብደት መቀነስ ሳይሆን ለጨጓራ መድኃኒት በሚል እጠቀመው ነበር። እናም በጣም ነው ክብደት የሚቀንሰው። ስለዚህ መቀነስ የምትፈልጉ ሰዎች ጥቅል ጎመንን ቀቅላችሁ ውሃውን በመጠጣት ሊሆን ይችላል፣ በጁስ መልክ ሊሆን ይችላል፣ ብትጠቀሙት እጅግ በጣም ፍቱን ነው ብዬ አስባለሁ፣ እንደኔ ማለት ነው። አምስተኛ፣ የአንጎልን ጤና ያዳብራል። ጥቅል ጎመን በውስጡ ቪታሚን ኬ እና አንቶኪዋኒን ስለሚይዝ የአንጎልን ስራ በማፋጠን ትኩረት መጨመርን እንዲኖር ያደርጋል። ስድስተኛ፣ ለአጥንት ጤና ጠቃሚ ነው። ጥቅል ጎመን ካልሲየም፣ ማግኔዥየም እና ፖታሲየምን ስለሚይዝ ለአጥንት ጥንካሬ ሊከሰቱ ከሚችሉ ችግሮች የመከላከል ከፍተኛ ጠቀሜታነት አለው። ሰባተኛ፣ የደም ግፊት መጨመርን ይከላከላል። በውስጡ የሚገኘው ፖታሺየም ከደም ግፊት መጨመር መከላከል፣ ተያያዥና ድንገተኛ የልብ ህመማን ስትሮክ እንዳይከሰት ያገለግላል። ስምንተኛ፣ ለቆዳ ጤናማነት። ጥቅል ጎመንን ለቆዳ ጠቃሚነት እንዳለው ጥናቶች ያሳያሉ። ቆዳችን በቶሎ እንዳያረጅና ጥርት ያለ ሆኖ እንዲቆይ ይረዳል። ዘጠነኛ፣ የጡንቻ ህመምን ይቀንሳል። በጥቂቱም ቢሆን የጡንቻ ህመምና መሸማቀቅ እንዲቀንስ ያደርጋል። ውድ ቤተሰቦቼ የጥቅል ጎመን ጥቅሞች በዚህ አያልቅም። የጥቅል ጎመን ጥቅም እጅግ በጣም ብዙ ነው። ግን እኔ ካገኘሁትና ከጠቀመኝ ላካፍላችሁ ወደድኩኝ። ጥቅል ጎመንን በጁስ መልክ በመፍጨት በማጥለል ያው እንደ ጁስ መጠቀም ይቻላል። እኔ ደግሞ አፍልቼ ነበር የምጠቀመው፣ ውሃውን ማለት ነው። ውሃውን አፍልቼ እጠቀመው ነበረ። እሱም ለጨጓራ አሲድ ፍቱን መድኃኒት ነው። ግን እኛ አናውቀውም። በቤታችን የሚገኙ ነገሮች መድኃኒት እንደሆነ አንረዳውም። እናም ሀባይብ ገልቢ ክብደት መቀነስ የምትፈልጉ ሰዎች በተለይ ደግሞ ማዳት፣ እዚህ ጋር ሳልናገር የማልፈው ነገር ቢኖር ማዳትም ያጠፋል ጥቅል ጎመን። በቀጣይ
በሌላ ቪዲዮ እስከምንገናኝ ሀባይብ ቀልቤ ወይም ደግሞ የዚህን አጠቃቀሙን ብዙ የማያውቅ ስላለ በሌላ ቪዲዮ እንገናኛለን። አጠቃቀሙንም እሰራለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ሰላማችሁ በዚህ ተረፈ ይልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።